በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ለስም አጠራሩ ክብር ምስጋና ለድንግል ማርያም ልጅ ይሁን። ጥቅምት 28 አማኑኤል ተባለ ጌታ መድኃኒት ኢየሱስ ክርስቶስ በሕፃንነቱ ወራት ከሕፃናትም ጋር ሲጫወት አንድ ሕፃን ሲሮጥ የጌታን ልብ መታው። ጌታም ያንን ሕፃን ልጅም ሕይወት ተቋረጠች አለው። በዚያን ጊዜ ያ ልጅም ወደቀና ሞተ። በአካባቢው የነበሩ የሕፃኑን መሞት የተመለከቱ ሁሉ ደነገጡ። የሚናገረው ሁሉ የሚፈጸምለት ይህ ሕፃን ልጅም ከማን ወገን ይሆን ብለውም ተደነቁ፣ ተደመሙ። ነቢየ እግዚአብሔር ቅዱስ ኢሳይያስም እነሆ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች በማለት ትንቢት እንደተናገረ የተስፋው ቃል ይፈጸም ዘንድ በዘመነ ሥጋዊ እግዚአብሔር ወልድም ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተወለደ። በኢሳይያስ በምዕራፍ 7 በቁጥር 14፣ በማቴዎስ ወንጌል በምዕራፍ 1 በቁጥር 23 እንደተጻፈው መልአኩ የመውለዷን ነገርም እነሆ ትጸንሻለሽ፣ ስሙን አማኑኤል ትለዋለችም። አማኑኤል ማለትም እግዚአብሔር ከኛ ጋር ማለት ነው ሲል አበሰራት። በሰዎች እግዚአብሔር ዘመናችንም ችግርና መከራ ሲጸናብን ፈተናችን ሲበዛ እግዚአብሔር ከኛ ጋር እንደሆነ ማሰብ ያዳግተናል። እንዲያውም ጨርሶ እንደተወንም እናስባለን። ሆኖም ግን ፈጣሪያችን ሁሉን የሚያደርገው በምክንያት በመሆኑ ፈተናችንን ለበጎ እንደሆነ በማሰብ ጸንተን መጓዝ ያስፈልገናል። እርሱም እግዚአብሔር ከኛ ጋርም ነውና። በተለይ በዚህ ጊዜ ችግራችን በዝቶ እርሱም በጦርነት የክርስቲያኖች ሞት እንደተራ ነገር ተቆጥሮ ተጠያቂ በጠፋበት ወቅት ክርስቲያኖች ስለ ደማቸው የሚጮህልን በሌለበት የልጆች ደም የሚመልስልን እግዚአብሔር ተስፋ አድርገን በሃይማኖት ልንጸና ልንበረታ ይገባል እንጂ ችግራችንን እያገዘፍ አምላካችንን የምናማርር ከሆነ መፍትሄ አናገኝም። ምክንያቱም እግዚአብሔር ፍጥረቱንም በሙሉ የማይረሳ አምላክ ስለሆነ ከሁላችንም ጋር ይኖራል። ከኛም የሚጠብቀው እርሱ የሚያስደስት ስራ በመስራት በክርስቲያናዊ ሕይወት ውስጥም በሕገ እግዚአብሔር አምልኮ በመፈጸም ለአምላካችን መገዛትና ትእዛዙን በመፈጸም መጽናት መኖር ነው። ሰው ደግሞ መልካም ከሆነ ሁልጊዜም እግዚአብሔር አይለየውም። አንድም አማኑኤል የሥጋው ቃልም ስም በኮነ በተዋሃደ የተሰጠው ነውና አማኑኤል ከማሉ አማኑኤል ከሁለት ቃላትም የተመሰረተ ስም ነው። ትርጓሜው አምላክ ሰላመ እግዚአብሔር የጌታ አንድነትም ማለት ነው። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። እግዚአብሔር ከኛ ጋር ማለት ደግሞ ከስጋችን ስጋ ከነፍሳችን ነፍስም ነስቶ የተዋሃደ ከብቻዋ ከኃጢአትም በቀር እንደኛ ሰው የሆነ ማለት ነው። አዳም ዕፀ በለስን በልቶ የሞት ፍርድ በተፈረደበት ጊዜ አምላኩ እግዚአብሔር እንዲያድነው ስለተማጸነ በርኅራኄው ወደ ቀድሞ ቦታው እንደሚመልሰው በሰጠው ተስፋ ከልጅ ልጅ ተወልዶ አዳነው። በዚያ በተከበረች ቀን ትንቢቱ ፈጽሞ አምላክ ከኛ ጋርም ሆነ። አምላክ ሰው የሆነለት የሰው ልጅ ኃጢአትን ተፋቀ። ስለዚህ ከኃጢአት ርቀን በስሙ ተቀድሰን እንድንኖር እግዚአብሔር ከኛ ጋር ከሆነ የሰው ልጅ ሕይወትን ይቀደሳል ማለት ነው። አንድም አማአኑ ማለትም ምስለነ ከኛ ጋር ማለት ሲሆን ኤለ ማለት አምላክ የሚል ትርጓሜ አለው። በጥቅሉ አምላክ ምሳሌ ነው ወይንም ምሳሌ ማለት ነው። አምላካችን ማለትም መሆኑ በቅዱስ ማቴዎስ ወንጌልና በትንቢተ ኢሳይያስ መግለጹንም ከላይ አይተናል። ሊቃውንት ግን
አምላከ ወሰባ አምላክ ሰው ወይም ሰው የሆነ አምላክ በመለኮቱ አምላክ በለበሰው ሥጋም ሰው ብለው በሚስጥር አፍታተው ይፈቱልናል። አንድም አማኑኤል ወዝቱ ዘአማኑኤል ወኢቢጥብቀ እንዲሉ ከሊጡ ወእስሙ አማኑኤል ሚስጥር ለጽንሰ ሃይማኖት። ይህም አማኑኤል የተባለ ስም እጅግም ታላቅ ስም ነው። የማይለይ ተዋህዶ የማይገለጽ ሃይማኖት መሰረት ነው ይሉናል። ይህን ስም ተመልክተነው ገዳማውያን ዓለምንም እንቀው የመነኑ ገዳማውያንን ስንደግፍ በእምነታችንም ጸንተን የበረከቱ ተሳታፋይ እንድንሆን ይረዳናል። የቅዱሳን የአባቶቻችን አምላክ ልዑለ ባሕሪ ቅዱስ አማኑኤል በረከቱን ረድኤቱን ያድለን። እናታችን የመስቀል ስር በረከታችን የግብፅዋ ስደተኛ የዮሐንስ አደራ በረከቷ ረድኤቷ አማላጅነቷ አይለየን። ቸርነትን ምሕረትን ሁሉ ትስጠን። ቅዱስ አማኑኤል ጥበቃው ተራዳይነቱ አባትነታዊ ፍቅሩ አይለየን። በቸርነቱ በምሕረቱ ጠብቆ እድሜ ለንስሐ ጨምሮ እስከዚህ ሰዓት ያደረሰን የአባቶቻችን የሐዋርያት የአባቶቻችን የነቢያት አምላክ የሊቃውንት የእኛም አምላክ ልዑለ ባሕሪ ቅዱስ እግዚአብሔር ስሙ ከፀሐይ መውጫ እስከ ፀሐይ መግቢያ ከፀሐይ መግቢያ እስከ ፀሐይ መውጫ ከምስራቅ እስከ ምዕራብ ከምዕራብ እስከ ሰሜን ከሰሜን እስከ ደቡብ በሁሉም የተመሰገነ የተቀደሰ ይሁንልን። ከሰማይ በምድር የሁሉ መዳኛ ጌታ መድኃኒት ኢየሱስ ክርስቶስ ስሙ የከበረ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን።